እጭ ይሄ ደግሞ ቲክቶክ ያጠራል ያሳምራል። እርጫኑ ሰለችኝ። ለማንኛውም እኔ ከሌሪ እንደዚህ አይደለም ጓደኞቼ። እኔ በጣም ላይምሮ ጥያቄ የሆነብኝ ነገር አለ። ይቅርታ እንደዚህ የለበስኩት በጣም የሳውዲ ሙቀት አልተቻለም ጋይስ። እና ጓደኞቼ እኔ አንድ ነገር በጣም ባይምሮ የሚመላለስ ነገር አለ። ጉድ ልብሱንም ገልብጬ ነው የለበስኩት። አይ ዶንት ኬር። እና ይህ ረጃጅም ጥፍር የምታስተክሉ ሴቶች ግብረ ንጽህናችሁን እንዴት ነው የምትጠብቁት? በእናታችሁ ኤክስፕሌን አድርጉልኝ። እንዴት ነው ስዊቲን የምታጥቧት? እኔ ለቃላት አጠቃቀሚ ይሄን ነገር ስለተናገርኩ በጣም ይቅርታ። ነውር ነው። ሴት ልጅ እንደዚህ ብላ ማውራት እንደሌለባት አውቃለሁ፣ ግን ማወቅ እፈልጋለሁ። በተለይ አሁን ኢትዮጵያ ላይ በቃ ያሉ ሴቶች ረጃጅም ጥፍር እንደ ፋሽን እየተከተሉ ነው፣ እያስተከሉ ነው። እና እንዴት ነው በረጃጅም ጥፍር ያላችሁ ሴቶች ግብረ ንጽህናችሁን እንዴት ነው የምትጠብቁት? ስዊቲን ሃው ቱ ዋሽ ፕሊዝ ኤክስፕሌን ሚ ራይት ናው ራይት ሂር። እና እኔ በጣም እየገረመኝ ነው። እኔ ቁም ነገር ነው የምላችሁ ጓደኞቼ። እንዴ እኔ እንደው ይሄ ዊጉ የሚቅር የአይናችሁም ውስጥ የምታደርጉት እንደው ምንም ረጃጅም ጥፍር እንዴት ነው? ይቅርታ ቪዲዮ ረዘመና ፕሊዝ ኤክስፕሌን ሚ ራይት ናው ራይት ሂር። ባይ ባይ ጋይስ። ኦኤምጂ ኦ ማይ ጎድ በጣም ነው ፊት የሚያጠራው ይሄ ቲክቶክ እና እንዳትሸወዱ ጋይስ። ኦኬ ባባ